ውድና የተከበራችሁ የቻናላችን ቤተሰቦች እንደምን ቆያችሁልን? ዛሬም በጥያቄያችሁ መሰረት ተመልሰን መጥተናል። ብዙዎቻችሁ ቴሌግራም ላይ ስለ ዲቪ እንዴት ነው የምናየው ውጤት፣ እንደዚሁም ደግሞ ዲቪ ከደረሰን በኋላ ምን ማድረግ አለብን የሚለውን እየጠያየቃችሁኝ ነው። ያን ነገር ለመመለስ ዛሬ ተመልሼ መጥቻለሁ። በመጀመሪያ ዲቪ እንዴት እናያለን የሚለውን ስናይ ወደ ክሮም እንገባና dvprogram.state.gov.gov ብለን ሰርች እናደርጋለን ማለት ነው። dvprogram.state ብለን ልክ ሰርች ስናደርግ ሰጀስት ያደርገናል። ክሊክ እናደርገዋለን። እንግዲህ ክሊክ ካደረግነው በኋላ መጀመሪያ ላይ ነው የሚያመጣልን። ስለዚህ ያንን መጀመሪያ ላይ የመጣውን ዲቪ ፕሮግራም የሚለውን ክሊክ አደርጋለሁ። ቀጥታ ወደ ዲቪ ፕሮግራም ይገባልኛል ማለት ነው። እዛ ጋር የምናስገባቸው ኮንፈርሜሽን ኮድ ነምበሮች አሉ። ላስት ኔማችን እናስገባለን። እነዛ ነገር ከጠፋባችሁ ችግር የለም። እኛ ፎርጌት አድርገን እንመልስላችኋለን ማለት ነው ኮንፈርሜሽን ኮዳችሁን። እንደምታዩት እዚህ ጋር የዲቪ 2026 ማለት ነው 2026 ሪሊዝ የሚደረገው ቢፎር ስታርቲንግ ኑን ሜይ 3 ላይ ነው ማለት ነው። እያንዳንዱን ነገር ከማድረጋችን በፊት በመጀመሪያ ኮንፈርሜሽን ነምበራችን መያዝ ይጠበቅብናል ማለት ነው። እዚሁ ስንገባ ነው ቀጥታ ቼክ ስታተስ ስንለው እዛ ዲቪ 2026ን ውጤት ማየት የምንችለው ማለት ነው። አሁን ግን የዲቪ 2025 ማለት ነው 2025 ነው ውጤት ማየት የምንችለው በዚህ አይነት ሜትድ ማለት ነው። እኔ ግን እንዴት ነው የምናየው የሚለውን አሳያችኋለሁ በ2025 ማለት ነው። ስለዚህ ኮንቲኒዩ ስለው እንግዲህ ያመጣልኛል ማለት ነው። እዚህ ጋር ኮንፈርሜሽን ነምበር አለ። ያንን ከወረቀታችሁ ነው የምታገኙት። እሱ የሌላችሁ ሰዎች እንግዲህ ፎርጌት ኮንፈርሜሽን ነምበር በማድረግ ማግኘት ትችላላችሁ ማለት ነው። እናንተ ደግሞ አደራርጉ ትንሽ ከከበዳችሁ እዚህም እናሳያችኋለን። በተጨማሪም ደግሞ ቴሌግራም ላይ ኮንታክት አድርጋችሁን ቀጥታ ኮንፈርሜሽን ነምበራችሁን ለማግኘት እንግዲህ ጥረት እናደርጋለን ማለት ነው። እዚህ ጋር አውተንቲኬሽን ይገባል። እያንዳንዱን ኢንፎርሜሽኖች እንግዲህ በትክክል ከላይ በሚለው መሰረት በደንብ ታስገባላችሁ ማለት ነው ወዳጆቼ። ኮንፈርሜሽን ነምበር ደግሞ የጠፋባችሁ እንግዲህ ፎርጌት የሚለውን ስትነኩ እንደዚህ ይመጣላችኋል። ስለዚህ እዚህ ጋር የምታስገቡት ኢንፎርሜሽኖችን የ2025ቱን ነው አሁን እያሳያችሁ ያለሁት። የ2026ቱን በተመሳሳይ በዚህ መልኩ ነው የምታደርጉት። ስለዚህ እዚህ ጋር ላስት ፋሚሊ ኔም ታስገባላችሁ። ከዛ በኋላ ፈርስት ኔማችሁን ታስገባላችሁ። ሚድል ኔም እያንዳንዱን እንግዲህ ላስት የአያት ነው። የተወለዳችሁበትን ቁጥር በውጮች አቆጣጠር ማለት ነው። የተወለዳችሁበትን ቀን በውጮች አቆጣጠር እዚህ ጋር ታስገባላችሁ ማለት ነው። እነዛን ኢንፎርሜሽኖች ካስገባችሁ በኋላ እዚህ ጋር አውተንቲኬሽን ትሞላላችሁ። ከዛ በኋላ በመቀጠል ሰሚት ነው የምትሉት ማለት ነው። ሰሚት ካረጋችሁት እንግዲህ ቀጥታ ያንን የጠፋባችሁን ኮንፈርሜሽን ነምበር ማግኘት ትችላላችሁ ማለት ነው። እንግዲህ አደራረጉ የጠፋባችሁ እኛን ኮንታክት ማድረግ ትችላላችሁ። በተጨማሪ ደግሞ ዲቪ ሲደርሳችሁ የምታገኙት ሌላ ሌተር አለ ማለት ነው። which one is ዲቪ ዊነር ብለን አሁን ለምሳሌ ሌተር ብንል ያመጣልና ማለት ነው። ያን ነገር ያሳየናል። ኖ ሰሌክትድ አለ የሚላችሁ ዲቪ ዊነር ለምሳሌ እዚህ ጋር በኤግዛምፕል መልኩ አንድ ፎቶ አሳያችኋለሁ። ይህ ፎቶ እንደምታዩት ዲቪ የደረሰው የሚያመጣለት ምስል ነው ማለት ነው። ዙም ላርግላችሁና በደንብ ታይታላችሁ። ያንን ነገር ይሄ ነገር ከመጣልን ቀጥታ የዲቪ እድለኛ ሆነናል ማለት ነው። ያለን ነገር ምንድነው? አሁን ከዚህ በኋላ ዲኤስ 260 ነው የምንሞላው። በመጨረሻም ዲቪ እንደደረሰን ካወቀን ዲኤስ 260 ፎርም እንሞላለን። ያንን ፎርም እንዴት እንሞላለን የሚለውን በቀጣይ ቪዲዮ እንግዲህ እሰራለሁ ማለት ነው። ዲኤስ 260 ከሞላን በኋላ ቀጥታ ሰሚት አድርገን የኢምባሲ የምንገባበትን ቀን በኢሜል እንግዲህ ይልኩልናል ማለት ነው። ከዛ በኋላ ኢንተርቪው ሴሽን ላይ ያለውን ነገር ሁሉን ዶክመንታችን በመያዝ ወደ ኤምባሲ እንሄዳለን ማለት ነው። ከዛ በኋላ እንግዲህ አፕሩቭ ከተደረገን ቀጥታ ወደ አሜሪካ መግባት እንችላለን ማለት ነው። የግሪን ካርድ እድለኛ መሆን እንችላለን ማለት ነው። ስለዚህ በዚህ አይነት ዙሪያ ላይ የፈለጋችሁትን ጥያቄ ብትጠይቁን እኛ ለመመለስ ፍቃደኛ ነን። እንደዚሁም እየደወላችሁም አሊያም በቴሌግራም ብታዋሩን መልስ የምንሰጥ ይሆናል ማለት ነው። የተከበራችሁ የቻናላችን ቤተሰቦች ይመቻችሁ። ማንኛውም አይነት ጥያቄ ካለ ኮመንት ላይ ያስቀምጡልን፣ እንመልሳለን። ላቭ ዩ ኦል